ስራ ምንድን ነው? እኔ ስራ ኦኬ። አሁን ላይ ከብት ማድለብ ነው ፋሚሊ ጋር። ከብት ማደለብሽ። ኦኬ። ቁመት ስንት ነው? ሜትር ከ70 ሜትር ከ70 ልጆች አሉ? ከዚህ በፊት አግብተህ ታውቃለህ? እንዴ ኧረ መቼ ነው ስተወለድኩ? እሺ። ኦኬ። በትርፍ ሰዓት ምን ማድረግ ያስደስታል? በጣም ኳስ እወዳለሁ። ኳስ ተጫዋች ነው የነበርኩ። ኳስ እጫወታለሁ። ኳስ። ኦኬ ኦኬ። ማች ማድረግ የምትፈልጋት ሴት ከሃይማኖቷን ጀምር። ኦርቶዶክስ። ኦርቶዶክስ። ኦኬ። የት ሀገር የምትኖር? በቃ ኤሮፕ ወይ ኢትዮጵያ ውስጥ ቢሆን ችግር ግን ያላት ቢሆን የተመረጠ። ምን ያላት? በቃ ገንዘብ ያላት ነዋ። እኔ ብቻ ኑሮኝ ምን ያደረገ? ሰው ሁለታችሁ የሚኖራችሁ ግን እሺ፣ ገንዘብ ያላት። ኦኬ። ምን ሌላ ምን ልጠይቅ ነበረ? እሺ፣ አቋሟሳ ረጅም፣ አጭር፣ መካከለኛ? መካከለኛ ሆነ ሼፓማ። ሼፓም። ኦኬ። እድሜዋ ከስንት እስከ ስንት? እኔ 29 ነኝ። እሷ ደግሞ ከ21 እስከ 25 27። በቃ እኔ ጋር እኩልም ብትሆን ችግር የለም። ኦኬ። እሺ። መካከለኛ ቁመት እና መካከለኛ እና ሼፓም። ኦኬ ኦኬ። ሶ ከ1 እስከ 27 ዓመት ያለች ሴት ብር ይኖራታል ብለህ ታስባለህ? ከ1 እስከ 27 ያለች ሴት እስከ 29 እስከ አንተ እድሜ ራሱ ብር ይኖራታል ብለህ ታስባለህ? ኢቭን ውጭ በአባቷ ድንገት በአባቷ ውጭ ሀገር ብትኖር የተመረጠ በቤተሰብ ይኖር። ኦኬ። ሌላው ደግሞ ማለት ነው ውጭ ሀገር የምትኖር ኢሮፕ የምትኖር ሰው ከ1 እስከ 27 ለምንድን ነው ኢትዮጵያ ያለ ሰው የምታገባው ብለህ ታስባለህ? በተለይ ብር ያላት ሰው ለፍቅር እና ፈረንጅ ታግባ እንደ እኛ ባህላችንን ያለውን ሰው ብታገባ ይሻላል እንዴ? ኖ እንደሱ ማለት ሳይሆን እዛው ውጭ ኢሮፕ ያለ ሰው ታገባለች። ወጣት አሁን እኮ ለእኛ ቤት በብዛት አሁን እኔ ጋር 30 ቤት የሚመጡ አሉ፣ 40 ቤት የሚመጡ አሉ። ሞር ላይክ ማቹር የሆኑ ምናምን እና እንጂ እኔ በ20 ቤት እየነበርኩ የሚገርም እኔ ትዝም አይለኝ ኢትዮጵያ ሄዶ ባል ማግባት ወይ ደግሞ ላይክ ይኖ ሀሳቡም አይለኝም። ምክንያቱም ኦፖርቹኒቲው እዚሁ አለ። 20 ቤት ነህ ገና 35 አልገባም። ክሎኪንግ ታይሙ ገና አልደረሰም። ገባ? ክሎኪንግ ማድረግ ማለት ልጅ መውለድ አለብኝ ምናምን የምትል ጊዜ ስቲል ገና ነው። ለዛ ነው የምጠይቀው። አንዳንድ ጊዜ ሪያሊስቲክ መሆን አለብን። አሁን አንተ 35-40 ድረስ ያለች ብትል ሜቢ ሜክ ሴንስ። ገባባል? ሰዓቷ ደርሷል። ልጅ መውለድ አለባት፣ ማግባት አለባት። የዛ ሰዓት ላይ ናት። ግን 20 ቤት ያለች ሴት ብር ያላት ኢትዮጵያ መታ ብዙ ዩ አስኪንግ ቱ ማች። ለዛ ነው አም ጀስት ቢንግ በቃ እስከ 40 ያላትን ፈልግልኝ። ብር ያላትን እስከ 40 መውለድ የምትፈልገዋል ዝንጥ አድርጋ ምታስቀምጠ የአሜሪካ ወይ ካናዳ ምናምን። አንተን ዝንጥ አድርጋ ምታስቀምጠ ያው ካላት ነው አይገደድም። ኤኒዌይስ እኔ ደግሞ የራሴ አቋም የሆነ ነገር ስላለኝ ነው። አይገረ መብት ነው ማሪ፣ መጠየቅ መብት ነው። እኔ መብት ነው ዩኖ። እኔ አሁን ለምሳሌ ሀብታም ሰው ነው መፈልገው ላለው ሀብታም ሰው ይፈልገኝ አይፈልገኝ ማውቀው ታሪክ የለም። ገባ? ሀብታም ሰው ላለው መመኘት መብቴ ነው። ገብቷል ወይ? በሚቀጥለው ላይፌ ሊሆን ይችላል ማገኘው፣ ወይ በዚህ ላይፌ እግዜር ነው የሚያውቀው።
እውነትህን ነው። እሺ እስከ 40 ከሄድሽ እድሜ እስከ 40 ድረስ 40 አካባቢ የምትጠጊ ከሆነ ዝንጥ አድርገሽ የምታኖሪ ካናዳ፣ አሜሪካ የምትኖሪ ካለሽ አንዳንድ ጻፉልኝ ጋይስ ማች እንዳረጋችሁ። አሁን የመጣችሁ ቢኒ ባህር ዳር ነው የሚኖረው። የኦርቶዶክስ እምነት ተከታይ ነው። ከብት ማደለብ ስራ ላይ ነው ተሰማርቶ ያለው። ሜትር ከ70 ቁመቱ፣ አላገባም፣ አልወለደም። በትርፍ ሰዓቱ ኳስ መጫወት ያስደስተዋል። የኦርቶዶክስ እምነት ተከታይ ዩሮፕ፣ ካናዳ ወይም